ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች፣ እነሆ ለዛሬ ዕለተ ሰኞ የያዝናቸው አጫጭር መረጃዎች ይዘን ቀርበናል። መረጃዎቻችንን ሰብስክራይብ በማድረግ አብራችሁን ሁኑ እንላለን። እነሆ በኢትዮጵያ ሰላምና መግባባት ብሔራዊ እርቅ ይበጃል ተብሎ የታሰበው የኢትዮጵያ ሀገራዊ ውይይትና የእርቅ መድረክ ሊጀመር ዝግጅቱን አጠናቋል። ሀገር ትመክራለች፣ ችግሮቿን በማንም ሳይሆን በራሷ ትፈታለች ተብሎ የታሰበው መድረኩ በጉጉት እየተጠበቀ ይገኛል። እኛም የዝግጅት ክፍላችን እንዳጠናቀረው ዘገባ እነሆ ብለናል። ብሔራዊ ምክክርና ጉባኤው ጥሪ የተደረገላቸው እንግዶች ትላንት ዕለተ እሁድ አመሻሹን ድረስ በአዲስ አበባ እየተሰሩ ያሉ መሰረተ ልማቶችን ሲጎበኙ ውለዋል። ከዚህም በተጨማሪ በአዲስ አበባ ያደረጉ የህብረት ሩጫ ለአዲስ አበባ ከተማ ነዋሪ ሲያዝናናና ሲያስተምር አምሽቷል። የምክክር መድረኩ ኃላፊና ጸሐፊ የሆኑት ፕሮፌሰር መስፍን አርአያ በአድዋ ሙዚየም የመነሻ ሀሳብ ዙሪያ ለእንግዶች ንግግር ያደረጉ ሲሆን ደማቅ የሆነ የምሳም ግብዣ አድርገዋላቸዋል። ከዚህም በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እየተገነባ ያለውን የአዲሱን ቤተ መንግስት እንዲሁም የቀድሞ ታላቁን ቤተ መንግስት ጉብኝት አድርገዋል። ተሳታፊዎቹ በተመለከቱት ሁኔታ ተጨባጭ ሁኔታ መደሰታቸውን ለዝግጅት ክፍላችን አስታውቀዋል። ከዛው ከአዲስ አበባ ሳንወጣ በአዲስ አበባ ከተማ ከዛሬ 3 ቀን በፊት በፌዴራል ፖሊስ የሚሊተሪ ልብስ አልባሳት የለበሱ ግለሰቦች የዘረፋ እንደፈጸሙ ይታወቀ ሲሆን በተመሳሳይም ትላንትና ዕለተ እሁድ በኮልፌ ቀራኒዮ ክፍለ ከተማ ተመሳሳይ የወንጀል ለመፈጸም የተዘጋጁ አካላት በህብረተሰቡ ጥቆማ ሊከሽፍ ችሏል። ከጊዜ ወደ ጊዜ በአዲስ አበባ ከተማ እየጨመረ የመጣውን ወንጀልና ግድያ፣ ዝርፊያ ለነዋሪዎች ከፍተኛ ስጋት እየሆነ የመጣ ሲሆን መንግስትም ከህብረተሰቡ ጋር በመሆን ከፍተኛ የሆነ ስራ መስራት አለበት ብለዋል ነዋሪዎቹ። ወደ ተጨማሪ መረጃ ስንገባ ዛሬ ዕለተ ሰኞ ማለዳ ላይ በሐዋሳ ከተማ የሲዳማ ቡና ስፖርት ክለብን ከፍተኛ የሆነ አቀባበል ተደረገለት። የስፖርት ክለቡ ባለፈው ዓመት በነበረው የኢትዮጵያ ፕሪሚየር ሊግ ከወላይታ ዲቻ ጋር በመቅረብ የተሸነፈ ሲሆን በ2018 ዓመት ደግሞ ባስመዘገበው ውጤት በኢትዮጵያ ፕሪሚየር ሊግ አሸናፊ አጠናቋል። የሻምፒዮንስ ሊግ ዋንጫውን ደግሞ የኢትዮጵያ አሸናፊ የሆነው ወልዋሎ አዲግራት ዩኒቨርሲቲ ሊወስድ ችሏል። ይህ በዚህ እንዳለ ዛሬ በሲዳማ ቡና ስፖርት ክለብ አቀባበል ለማድረግ ከወጡ የክለቡ ደጋፊዎች ከትራፊክ ቁጥጥር ስር ውጪ ከመሆናቸውም በላይ 2 ትልልቅ አደጋዎች አጋጥመዋል። አደጋውም የደረሰው በሐዋሳ ዩኒቨርሲቲ ኢንዱስትሪ ፓርክ ወደ ቢሻንጉራቸው ወይም ጥቁር ውሃ በሚወስደው አስፋልት ላይ በሞተርና በከባድ ጭነት ተሽከርካሪ በተፈጸመ ግጭት መሆኑ የታወቀ ሲሆን በከፍተኛ የሆነ የአካል ጉዳት መድረሱን የዝግጅት ክፍላችን ለማወቅ ችሏል። በሲዳማ ስፖርት ክለብን በሐዋሳ መስቀል አደባባይ የክልሉ ርዕሰ መስተዳድርና ከፍተኛ ባለስልጣኖች፣ አመራሮች እንዲሁም ጥሪ የተደረገላቸው የከተማው ነዋሪዎች በተገኙበት በርካታ ሽልማቶችና የእውቅናና ምስጋና ተደርጎላቸዋል። ሰላም።